ታሪካችን የሚጀምረው እድሜያቸው ወደ ሽምግልና የተጠጋ ሶስት የድሮ ወታደር ጓደኛማቾችን እያሳየን ነው። እነዚህ ጓደኛሞች ሁልጊዜ እንደሚያደርጉት ዛሬም አንድ ሬስቶራንት ተገኝተው የድሮ ጊዜያቸውን ሲያስታውሱ እንመለከታቸዋለን። ተጨዋውተው በሰላም ወደ ቤታቸው ሊሄዱ ሲሉ ግን ከነርሱ መካከል አንዱ ጓደኛቸው አጠገባቸው የተቀመጡ የሆኑ ጎረምሶችን በትኩረት ይመለከታል። እነርሱም ዝም ብሎ ስላያቸው ብቻ ጸብ የጠማቸው ይመስል በንዴት ለምን በንቀት አየህም ብለው አንድ ባሊ ውሃ ጀርባው ላይ ገለብጡበታል። በዚህ ጊዜ ያላለፉት ብዙ ዓመታት ተኝቶ የነበረው ወታደራዊ ማንነቱ በአንዴ ተነቃቅቶ ብቻውን እነዚያን ጉልበተኞች በሙሉ ዋጋ ያስከፍላቸዋል። ግን ጸቡን አጠናቆ ወደ ኋላ ዞሮ ጓደኞቹን ሲፈልግ ኪም የተባለው ጓደኛው ገና በጊዜ እግሬ አውጪኝ ብሎ ከአካባቢው መኮብለሉን ይረዳል። ምክንያቱም ኪም አሁን ከማንኛውም አይነት አለመግባባትና ጸብ መሸሽ ይፈልጋል። ኪም ማለት በድሮ ህይወቱ እረ ጸብ ያለህ ብሎ ድብድብ እንዲወርድለት ፈጣሪውን የሚለመን ምንም ነገር የማይፈራ ጀግና ነበር። ግን ሚስቱ በሞት ከተለየችው በኋላ ብቸኛ ልጁ ሚንጂን ብቻውን ለማሳደግ ሲል ማንነቱን በሙሉ ቀይሮ አንገቱን ደፍቷል። ልጁን ወጥሮ አሳድጎም ሚንጂ አሁን የሃይስኩል የሁለተኛ ዓመት ተማሪ ስትሆንለት ኪም ደግሞ በባንክ ውስጥ ተራ ሰራተኛ ሆኖ ህይወቱን እየገፋ ነው። ከማንም ጋር አይከራከርም፣ አይጣላም። ለልጁ ሲል ሰላሙን ብቻ ይፈልጋል። ግን ምን ያደርጋል፣ መጥፎ ሰዎች ሁሌም እግሩን እየተከታተሉ ያሳድዱት ነበር። አንድ ቀን ማታ ከሥራ ወደ ቤቱ ሲመለስ መንገድ ላይ የቆመ አንድ ጉልበተኛ የሚያጨሰውን ሲጋራ በኪም ላይ ይወረውርበታል። ኪም የጉልበተኛውን የሰውነት ንቅሳትና አስፈሪ መልኩን ተመልክቶ ምንም እንዳልተፈጠረ አንገቱን ደፍቶ አልፎት ሊሄድ ይሞክራል። ነገር ግን ያ ጎረምሳ መኪናውን አስነስቶ ኪምን በኃይለኛው ይገጨውና መሬት ላይ ይዘርረዋል። ኪም ግን ተነስቶ ሲቆም ልጁ ይመጣና ስጠይቅ የማትመልስልኝ ንቀት ነው ብሎ ስላሰበ ብቻ ያለምንም ምክንያት ፊቱን በቡጥ ይነርተዋል። መቼም የድሮ ኪም ቢሆን ይህን ልጅ አጥንቱን ሰብሮ መቅኒውን ይጠጣለት ነበር። መቅኒ የማታውቁ ካላችሁ ያው የበቅል ጥም ውስጥ ያለችው ያቺ የምጣፍጧ ነገር ናት። ግን ኪም ይህንን ሁሉ ውርደቱ ዋጥ አድርጎ ምንም እንዳልተፈጠረ አስመስሎ ወደ ቤቱ ይገባል። በንጋታው ጠዋት ቁርስ ሰርቶ ልጁ ሚንጁን ይጠራታል። ነገር ግን ሚንጁ ጥሩ ሙድ ላይ ስላልነበረች የአባቷን ጥሪ ችላ ብላ ለመተው ትሞክራለች። ኪም ግን አንድ ትልቅ ነገር አያውቅም። እሱ ሕይወቱን ሰውቶ እንዲሁም አንገቱን ደፍቶ የሚኖረው ለአንድ ልጁ ቢሆንም ልጁ ግን በትምህርት ቤት ውስጥ በየቀኑ በጉልበተኛ ልጆች ሲኦልን እያየች እንደነበር አላወቀም። ሄሪ የምትባል ክፉ ልጅ ከሁለት ጓደኞቿ ጋር ሆና በየቀኑ ሚንጂን ታሰቃያት ነበር። ልብስሽ ይሸታል እያለች ታሽሟጥጥባታለች። እናት የላትም ብለውም ያፌዙባታል። ደብተሯንና ዕቃዋንም በክፍል ውስጥ ይበትኑባታል። ሚንጁ ራሷን ለመከላከል ብትሞክርም ለመከላከል በሞከረች ቁጥር ግን የባሰ ውርደትና ድብደባ ነበር የሚጠብቃት። ወደ አባቷ ስንመለስ ደግሞ የሚንጁ የልደት ቀን እየቀረበ ሲመጣ ኪምያ ከቤቱ በር ላይ የደረሰበት ጥቃት ትዝ እያለው ይጨነቅ ነበር። እኔን እንደዚህ ካደረጉኝ አንዲት ልጅ ከነዚህ አይነት ክፉ ሰዎች ጋር ብትጋፈጥ ምን ይውጣታል ብሎ ስለሰጋ መጀመሪያ የራስ መከላከያ ዕቃ ልግዛላት ብሎ ያስባል። ነገር ግን አብረው የምትሰራው የባንክ ባልደረባው ሳንግ የሃይስኩል ተማሪ እኮ እንዲህ አይነት ዕቃ አትወድም፣ ይልቁኑ ዘመናዊና ያማረ ልብስ ብትገዛላት ይሻላል ብላ ትመክረዋለች። ኪምም በምክሯ ተስማምቶ ወደ 50 ሺህ ብር የሚያወጣ ውድ ልብስ ይገዛላታል። ለልደቷ ሰርፕራይዝ ለማድረግም ሳጥን ውስጥ ደብቆ ያስቀምጠዋል። ከዚያም ኪም ከሚንጁን ጋር ጨዋታ ለመጀመር ሲሞክር ልጁ ሚንጁ ግን በመሰላቸት ከእንግዲህ ልብሳችንን ለየብቻ ነው የምናጥበው፣ የኔ ልብስ የድሮ ሰው እንዲሸትብኝ አልፈልግም ብላ አጸያፊ ቃል ትናገሯለች። ይህ ንግግርም የኪምን ልብ እንደ ጦር ቢወጋውም ምንም ነገር ሳይናገር አንገቱን ደፍቶ ይወጣል። የእውነቱን ለመናገር ሚንጁ አባቷን ጠልቶ አይደለም፣ በትምህርት ቤት የሚደርስባትን ግፍ የምታወጣበት ቦታ ስላጣች ብቻ ነው አባቷ ላይ እንደዚህ የምንነጥረው። በማግስቱ ጠዋት ግን ኪም ኩሽና ሲገባ የማታውን የተከመረውን ዕቃ በሙሉ አጣጥባ አስቀምጣ እንደነበር ሲያይ በጣም ይደነቃል። ያረገችው ትንሽ ነገር ብትሆንም ምሽት ላይ ተናግራ ያስቀየመችውን ቁስል ግን ትንሽ አሽራለታለች። ነገር ግን በትምህርት ቤት ውስጥ ስቃይዋ ይብሳል። ሚንጂ የስፖርት ክፍለ ጊዜ ለመግባት ልብሷን ልትቀይር ስትሄድ ሄሪና ተላላኪዎቿ
የስፖርት ዩኒፎርሟን ቆሻሻ መጣያ ውስጥ ጥለው ታገኛለች። አማራጭ ስላጣችም በመደበኛ ዩኒፎርሟ ወደ ጂም ስትሄድ መንገድ ላይ ናም የተባለው በድብቅ የምትወደውን ልጅ ታገኘዋለች። ናም ጉዳዩን ሲሰማ ወዲያውኑ ያዝንላትና የራሱን የስፖርት ጃኬት አውልቆ ይሰጣታል። ይህች ትንሽ እርዳታም በሚንጂ ልብ ውስጥ ትልቅ ደስታን ትፈጥርላታለች። ነገር ግን መጥፎ አጋጣሚ ሆኖ ያቺ ክፉዋ ሄሪ ይህንን ሁሉ ሲያደርጉ በርቀት ሆና እያየቻቸው ነበር። ሃሪ ናም በሚባለው ቆንጆ ልጅ ላይ ሙሉ በሙሉ ስልጣን እንዳላት አድርጋ ስለምታስብ ቅናት አብዝቶ ያቃጥላታል። ናም ለሚንጂ እርዳታ ሲያደርግላትና ሲያዝንላት ባየች ቁጥር የሃሪ ቅናት እየገነፈለ ይሄዳል። ወደ ሚንጂ አባት ኪም ስንመጣ ደግሞ እንደተለመደው ከሁለት የድሮ ጓደኞቹ ከጆንግና ከማስተራን ጋር ሲጨዋወቱ እንመለከታቸዋለን። እነዚህ ሶስት ሰዎች በወጣትነት ዘመናቸው እጅግ በጣም አደገኛ፣ ተፈሪና በከተማው ውስጥ ትልቅ ተጽዕኖ የነበራቸው ጉልበተኞች ነበሩ። አሁን ግን ሲያዩአቸው ሐሳብ የጨረሳቸው ምስኪና አባወራዎች ነበር የሚመስሉት። ነገር ግን አንድ ላይ ሲቀመጡ የድሮ የጀግንነት ወሬያቸው አያልቅም ነበር። ጆንግ በኩራት በቲሸርቱ ላይ ያሳተመውን የልጁን ፎቶ ለጓደኞቹ እያሳየ ይፎክራል። በዚህ ሰዓት አጠገባቸው ባለው ጠረጴዛ ላይ የነበሩ ጉልበተኞች የሬስቶራንቱን ባለቤት በግፍ መደብደብ ሲጀምር ይመለከታሉ። አለ አይደል በየምክንያቱ ጉልበታቸውን ለማሳየት የሚሞክሩ ወንበዴዎች። ጆንግ ይህንን ሲያይ ደሙ በንዴት ይገነፍላል። ገብቶ ሊወዘውዛቸው ሲልም ኪምና ማስተር ሃንግን ጣጣ እንዳይመጣባቸው ብለው ጎትተው ወደ ውጭ ሊያስወጡት ይሞክራሉ። ነገር ግን እነዚያ ጉልበተኞች በሰላም እንዲሄዱ አልፈለጉም ነበር። የፈላ የሻይ ጀበና በሙሉ በጆንግ ላይ ይደፉበታል። ጆንግ ግን ቁጣውን በግዱ አጥ አድርጎ እያረረ መንገዱን ሊቀጥል ሲል አንዱ ጉልበተኛ ቲሸርቱ ላይ ያለችውን የልጁን ፎቶ አይቶ እጅግ በጣም አጸያፊ ስድብ ይሰድበዋል። ያው ልጅን እንደዚህ ላርጋት ምናምን ብሎት ማለት ነው። ይህች አንዲት ስድብ ግን የጆንግን የቀረችውን ትንሽ ትዕግስት ያጠፋታል። ጆንግም ብቻውን ወደ ጉልበተኞቹ ዘሎ በመግባት መቆም እስኪያቅታቸው ድረስ ሽባ ያደርጋቸዋል። ማስተር ሃንም ደንግጦ ኪምን እንርዳው ሲለው ኪም ግን ባላየ ከሬስቶራንቱ ይወጣል። በመጨረሻም ፖሊስ መጥቶ ሊያስቆማቸው ቢሞክርም ሙሉ በሙሉ እንዳንበሳ የተቆጣውን ጆንግን ግን ለማስቆም ስላልቻሉ ኤሌክትሪክ መጠቀም ግድ ይሆንባቸዋል። በሌላ በኩል በትምህርት ቤት ውስጥ ስንመለስ ደግሞ ሚንጂ የናምን ጃኬት ልትመልስላት ስትሄድ እናያለን። ሁለቱም ፈገግ ብለው ጥቂት ሰዓታት ያወራሉ። ነገር ግን ሄሪ በሩቆና በንዴት አይኗ በቅናት እየነደደ ስታያቸው እንደነበር አላወቁም። ትምህርት ሲያልቅም ሄሪ ጠብቃ ሚንጂን ጎትታ ወደ አንድ ሰዋራ ክፍል ታስገባትና ያለምንም ርህራሄ በጥፊ ትገርንባታለች። ሚንጂን በፍርሃት ተውጣ እኔ እኮ ምንም አላቅም፣ አንድ ሰው የስፖርት ዩኒፎርሜን ቆሻሻ መጣያ ውስጥ ጥሎብኝ ስለነበር ጃኬቱን ልመልስለት ሄጄ ነው ብላ ልታስረዳቸው ብትሞክርም ሃሪ ግን ምንም ልትሰማት አልፈለገችም። ኧረ ተይ ሚንጂ፣ እንደዛ ጀግና አባት እያለሽ እንደዚህ ሲያደርጉሽ ስማት በይ። ሃሪ ሚንጂን መሬት ላይ ጥላ እየረገጠቻት እኔ እኮ የደበደብኩሽ በናም ምክንያት ሳይሆን ከአንቺ አሮጌ ሰውነት በሚወጣው መጥፎ ጠረን ስለተረበሽን ነው ብላ በተማሪዎቹ ፊት ታዋርዳታለች። አስከትላም ሚንጂን ስትወልድ ሕይወቷ ያለፈውንና በልቧ ውስጥ ትልቅ ጠባሳ የሆነችባትን የሞተች እናቷን እያነሳች ታፊዝባት ጀመር። የእናቷ መጠራት ግን በሚንጁ ዘንድ የመጨረሻዋን ትዕግስት አጠፋው። ሚንጁም በንዴት ተስፈንጥራ ሃሪ ላይ በመከመር መሬት ላይ ትጥላታለች። ከዚያም የቻለችውን ያህል ቦክስ ፊቷ ላይ ማዝነብ ትጀምራለች። አሪፍ ነው፣ እንደ ሊጥ ነው ያለ እርሾ ያቦካቻት። ከጥቂት ሰዓታት በኋላ አባቷ ኪም ከትምህርት ቤቱ ጥሪ ደርሷል። እንዴ ምንድነው ልጁ እስከዛሬ ስትደበደብ የት ነበሩ? ርዕሰ መምህሩም ኪምን የሃሪ አባት እኮ የናጠጠ ኩባንያ ባለቤት ናቸው፣ ልጃቸው መደብደቧን ከሰሙና ነገሩ እሳቸው ዘንድ ከደረሰ ትምህርት ቤቱ መቋቋም አይችልም እያለ ያስጠነቅቀዋል። ኪምም ወደ ልጁ ሲሄድ ሚንጂ እያለቀሰች አባቴ ይቺ ልጅ እኮ ለረጅም ጊዜ ስታሰቃየኝ ነበር፣ ዛሬ ለመጀመሪያ ጊዜ አጸፋውን በመልስላት ነው አንተ የተጠራኸው ብላ ታስረዳዋለች። ሚንጁ ቢያንስ አባቴ ከጎኔ ይቆማል ብላ ተስፋ አድርጋ ነበር። ነገር ግን ኪም ምንም አይነት ማብራሪያ ሳይሰጥ ይልቁኑ በሃሪ ወላጆች ፊት በጉልበቱ ተንበርክኮ እባካችሁ ለአንዲት ልጄ ስትሉ እድል ስጡኝ፣
ሚንጂን አሁኑኑ ወደ ሌላ ትምህርት ቤት አዘዋውራታለሁ እያለ ይቅርታ እንዲያደርጉለትና እንዲምሩት ይማጸናቸዋል። ጆ የተባለው ሀብታሙ የሃሪ አባትም አስመሳይ በሆነ ደግነት ያው ሚንጁ ያለና ስላሳደግካት እምርልሃለሁ ይለዋል። ነገር ግን ኪምና ሚንጁ ከወጡ በኋላ ሰዎቹን ጠርቶ ስለ ኪም ሙሉ መረጃ እንዲያመጡለት ያዛቸዋል። ከዚያም ኪም ዝም ብሎ ተራ ባንክ ሰራተኛ እንደሆነ ሲያውቅ በንቀት ይስቅበታል። ሚንጁ አባቷ ይቅርታ በመጠየቁ ሙሉ በሙሉ ልቧ ተሰብሯል። በሕይወቷ ያላት ሰው አባቷ ብቻ ሆኖ ሳለ እሷን ለረጅም ጊዜ ሲያሰቃዩት በነበሩት ሰዎች ፊት ተንበርክኮ ሲለምን ስታየው ግን ለሷ ኪም የተንበረከከው ለሃሪ ቤተሰብ ብቻ ሳይሆን በሙሉ ዓለም መስሎ ታያትና ዛሬ ማታ ጓደኛዬ ቤት ነው የማድረው ብላ ጥላው ትሄዳለች። መንገድ ላይ ያለች ከወዳጇና ሜሴጅ ይደርሳታል። ማታ ከትምህርት ቤቱ ጀርባ እንገናኝ የሚል ነበር። የቀጠሯችሁ ምንም አልጣመኝም። በምሽት ከትምህርት ቤት ጀርባ ምን እሺ ነው? በዚያኑ ቀን ሆዴ ባሰው ኪምም ወደ ሞተችው ባለቤቱ መቃብር ሄዶ ሲያለቅስ እንመለከተዋለን። ለሚስቱ ካንቺ የተለየሁባቸው ዓመታት እንዴት እንደከበዱኝ አታውቂም። ልጄን እምነቷን ሳላጣ እንዴት ልጠብቃት እንደምችል ግራ ገብቶኛል እያለ ይናዘዛል። ምሽት ሲሆን ጭንቀቱ በስቶ ወደ ልጁ ስልክ ቢደውልላትም እሷ ግን ስልኳን ዘግተው ነበር። በማግስቱ ጠዋትም ደጋግሞ ቢሞክርም ስልኳ አሁንም እንደተዘጋ ነው። ኪምም ሚንጁ ልትሄድባት እንደሆነ የነገረችውን የጓደኛዋን ስልክ ደውሎ መጠየቅ ሲጀመር የጓደኛዋ መልስ ግን የኪምን ልብ የሚያስደነግጥ ነበር። ምክንያቱም ሚንጂ እኔ ቤት አልመጣችም ብላ ነበር የመለሰችለት። በዚህ ጊዜ በኪም አእምሮ ውስጥ ከባድ ፍርሃትና የጭንቀት ስሜት ይፈጠራል። ወዲያውኑ ወደ ትምህርት ቤት እየሮጠ ሄዶ ሁኔታውን ሲጠይቅ ሚንጁ በዚያ ቀን ክፍል ውስጥ እንዳልመጣች ያረጋግጣል። ወይኔ የአግንብ ስር የቀጠራት ልጅ ግን ምን አባቱ አርጓት ይሆን? በዚህ መሃል ግን ማታ የቀጠራት ናም የተባለውን ተማሪ ፊቱ ላይ የድብደባና የመቁሰል ጉዳት ደርሶበት ይመለከተዋል። ናምም እንደነገረው ከሆነ የተወሰኑ የጎዳና ላይ ጉልበተኞች ደብድበው ስልኩን እንደቀሙትና በሱ ስልክ ተጠቅመው ሚንጁን ወደ ትምህርት ቤቱ የኋላ ግቢ እንድትመጣ መልእክት እንደላኩላት ይነግሯል። ኪም አንድ ሰከንድ እንኳን ሳያባከን ወደ ተባለው የትምህርት ቤቱ የኋላ ግቢ እየሮጠ ይሄዳል። እዚያ ሲደርስ ግን መሬቱ ላይ የረጋ ደምና አንድ የሴት ጸጉር ማሰሪያ ወድቆ ያገኛል። ኪም ያንን የጸጉር ማሰሪያ እንደተመለከተ ወዲያውኑ ነበር የለየው። ምክንያቱም ትናንቲን የጸጉር ማሰሪያ ሃሪ የተባለችው ሀብታሟ ልጅ ራስ ላይ አይቶት ስለነበር። ይህች ፍንዳታ ልጅ አንድ ነገር አርጋት ባልሆነ ብቻ። ብዙም ሳይቆይ ሃሪ አንድ ጠባቂዋን አስከትላ ከቦታው ላይ ማስረጃዎችን አጽድታ ለመሰወር ተመልሳ ወደ ቦታው ስትመጣ ከኪም ጋር ይገጣጠማሉ። ኪምም የወደቀችዋን የጸጉር ማሰሪያ አንስቶ በድንጋጤ በተሞላ ድምፅ ልጄ የት ናት ብሎ ይጠይቃል። ያ አብሯት የመጣው ጉልበተኛ ግን በኪም አነጋገር ተናዶ ምንም ሳያመነታ ኪምን በቦክስ ሊለጥጠው ይሰነዝራል። ነገር ግን ኪም በጣም በቀላሉ ነበር ምቱን ያመለጠው። ኪም ለአፍታ እንኳን አይኑን ከሃሪ ጋር ሳይነቀል በድጋሚ ልጄ የት ናት ብሎ ይጠይቃል። ቡጢ መሳቱ ያናደደው ጉልበተኛ ግን ጭራሽ እንዳደገኛ ኮቱን አውልቆ ሰውነቱ ላይ የተነቀሱትን ታቶች እያሳየ ኪምን ግጠመኝ ይለው ጀመር። ሰውነቱን ስለተነቀሰ ብቻ ሰውን የሚጥል ይመስላል እንዴ? በመጀመሪያው ቅጽበት ሁለቱም ኪምን ደካማ ሰው አድርገው ነበር ያሰቡት። ምክንያቱም ከቀናት በፊት የሃሪ አባት ፊት ጉልበቱ እስከሚላጥ ድረስ ተንበርክኮ ሲለመን አይተውት ስለነበር። ጉልበተኛው ወደፊት ተጠግቶም የኪምን ሸሚዝ ጨምድዶ በመያዝ ሊመታው ሲታገል የኪም ሸሚዝ ተቀዶ ባዶ ደረቱን ይቀራል። ሸሚዙ ሲቀደድ ግን የተከሰተው ነገር ሁሉንም የሚያስደነግጥ ነበር። በኪም ሙሉ ሰውነት ላይ በርካታ የሰይፍ፣ የጩቤ፣ የቦምብ ፍንጣቂና ጥይት የበሳሳቸው አስፈሪ ጠባሳዎች ይታዩ ነበር። እነዚህ አስፈሪ ጠባሳዎችን ሲመለከቱ ሃሪና ያ ጉልበተኛ በድንጋጤ ክው ብለው ይቆማሉ። ምክንያቱም ፊት ለፊታቸው የቆመው ሰው ተራ አባት ሳይሆን አስፈሪ ሞት መልእክተኛ መሆኑን ተረድተዋል። ኪምም እውነተኛ ማንነቱን ማውጣት ይጀምራል። ያንን ጉልበተኛም ጨምድዶ ይዞ በሰከንዶች ውስጥ እንደ ወፍጮ ያደቀዋል። በሞትና በሕይወትም መካከል አድርጎት እያነቀው ልጄ የት ናት እያለ ደጋግሞ ይጠይቀው ጀመር። ከዚያም ታሪካችን የተራ የሚመስለው የባንክ ሰራተኛ እንዴት እንደዚህ ያለ አደገኛ ሊሆን እንደቻለ የሚለውን ለማስረዳት ወደ 2008 ዓመተ ምህረት በትንሹ ይመልሰናል። በዚያን ጊዜ
በሰሜን ኮሪያ ውስጥ በጣም ኃያልና ጨካኝ የሆነ ባለስልጣን የደቡብ ኮሪያ ሰላዮችን አንድ በአንድ እያደነ ይገድል ነበር። ይህንን ባለስልጣን ለማስወገድ ሲልም የደቡብ ኮሪያ የስለላ ድርጅት ኪምን በስውር ወደ አንድ አጥፍቶ የመጥፋት ሚሽን ይልከዋል። በተልእኮውም በሕይወት የመመለስ እድሉ 0 ነበር። ያው ከሄደ የማይመለስበት ተልእኮ ነበር። እዚህ ጋር ነበር አስገራሚ ሚስጥር የወጣው። ኪም የተወለደው በሰሜን ኮሪያ ሲሆን በሰሜን ኮሪያ ጦር ውስጥ ከፍተኛ የኮማንዶ ስልጠና የወሰደ ገዳይ እንደነበር እንረዳለን። ኪም የተሰጠውን ሚሽን በስኬት ተወጥቶ ትልቅ ቦምብ በማፈንዳት ያንን የተባለውን ባለስልጣን ይገለዋል። በወቅቱ ዓለም በሙሉ ኪም በዛ ፍንዳታ አብሮት እንደሞተ ነበር ያመነው። የሰሜን ኮሪያ ሚዲያዎችም ኪምን በውጭ ኃይል ተደልሎ ሀገሩን የካደና ጀግና መሪያችንን የገደለ ከሃዲ ሰው ነው ብለው ስሙን እያጠፉት ነበር። ነገር ግን ኪም በጥበብ ከዛ ፍንዳታ አምልጦ ነበር። ተልእኮውን እንደጨረሰም ወዲያውኑ በስውር ወደ ደቡብ ኮሪያ ሆስፒታል ይመለሳል። እዚያም ሲደርስ ሚስቱ ሚንጁ የምትባል ሕፃን ልጅን እየወለደችለት ነበር። ለካ ኪም የሞተ በመምሰል ራሱን የሰወረው ከእንግዲህ ወታደርነት ሕይወቱን ትቶ ከቤተሰቡ ጋር በሰላም ለመኖር አቅዶ ስለነበር ነው። ነገር ግን በዚያን ዕለት በሕይወቱ ትልቁ ሐዘን ደረሰበት። ሚስቱ በወሊድ ምክንያት ሕይወቱ ያልፋል። ልትሞት ስትል ግን ሕፃኗ ሚንጂን ለኪም አደራ እየሰጠች እባክህ ያንን የደምና የግድያ የሞላበትን ሕይወትህን ትተህ ለልጅ ስትል ሙሉ በሙሉ እርሳው፣ ከእንግዲህ መልካም አባት ብቻ ሆነ ኑርልኝ ብላ ተማጽነው ሕይወቱ ያልፋል። ኪም የዓይኗ እንባ ሳይደርቅ የመጨረሻ ፍላጎቷን ለመፈጸም ቃል ይገባላታል። ነገር ግን የደቡብ ኮሪያ የስለላ ባለስልጣናት የመጨረሻ ተልእኮ ነው ብለውት የነበረ ቢሆንም አሁንም ግን መልሰው ለሌላ አደገኛ ስራዎች ሊጠቀሙበት ፈልገዋል። በዚህ ጊዜ ግን ኪም በቃኝ በማለት ካልተውት ግን የደቡብ ኮሪያ ፕሬዝዳንትን ሳይቀር ከስልጣን የሚያወርዱ እጅግ ምስጢራዊ የሆኑ መረጃዎችን እንደሚያጋልጥ ያስፈራራቸዋል። ባለስልጣናቱም አማራጭ ስላጡ ሳይወዱ በግዳቸው ነፃነቱን ሰጥተው ይለቁታል። ከዚያን ቀን ጀምሮ ኪም እንደ ማንኛውም ተራ ዜጋ ሰላማዊ ሕይወትን መኖር ይጀምራል። አናኗሩና ረጋ ያለ ባህሪው የትኛውንም ሰው ድሮ አስፈሪ ወታደር ነበር ብሎ እንዲጠራጠረው የሚያደርግ አልነበረም። ከዚህ በኋላ ኪም ሙሉ ሕይወቱን ሚንጁን በማሳደግ ላይ ማዋል ይጀምራል። ያለ ሚስት ልጅ ማሳደግ ከባድ ቢሆንበትም ሚንጁ አባቷን አይታ ፓፓ ስትለው ግን የደረሰበትን መከራ ሙሉ በሙሉ ይረሳው ነበር። ነገር ግን ይህ ነፃነቱን ያገኘው አንድ ቅድመ ሁኔታ ተዋውሎ ነበር። የደቡብ ኮሪያ የስለላ ድርጅት ሁልጊዜ በስውር የሚከታተለው ሲሆን እውነተኛ የገዳይነት ችሎታውንና አቅሙን ለሰዎች ካሳየ ግን የሰላም ሕይወቱ አበቃለት ማለት ነበር። በዚህም ምክንያት ኪም ለዓመታት ያህል በሀብታሞችና በጉልበተኞች እየተደበደበ እየተዋረደና ስድብን ሁሉ እየቻለ የኖረው ለሟች ሚስቱ የገባውን ቃል ኪዳን ለማክበርና ለልጁ ሰላም ሲል ነበር። ነገር ግን አሁን ላይ ያቺ የሚኖርላት አንዲት ልጁ ታግታለች። የጠፋችበትን ቦታ አይታወቅም። ስለዚህ አሁን ባለፉት ዓመታት የጠበቃቸውን ሕጎች፣ የገባው ቃልና የቻለው ትዕግስት በሙሉ አሁን ላይ ምንም ዋጋ የላቸውም። በኪም ዓይኖች ውስጥ የነበረው የዋህነትና ደካማነት በአንድ ጊዜ ጠፍቶ በምትኩ የገዳይነትና የበቀል ስሜት ይተካል። ወዲያውኑም ያንን ሃሪ ያመጣችውን ጉልበተኛ አጋሯን ፊቱ በደም እስኪሸፈን ድረስ ያለ ርኅራኄ ደብድቦ መሬት ላይ ጥለዋል። ጉሮሮንም አንቆ ልጄ የት ናት ብሎ ሲጠይቀው ሕይወታቸውን ለማዳን ሲሉ የትላንትናውን ማታ ሙሉ እውነት ይዘረግፉለታል። ሃሪ ኪም ተንበርክኮ ይቅርታ በመጠየቅ ልጁን ወደ ሌላ ትምህርት ቤት ለመቀየር ቃል ቢገባም ይቺ ጨካኝ ልጅ ግን በፍጹም አልረካችም ነበር። ሚንጁ ስለመታቻት ይህ በእኔ የበላይነት ላይ የተቃጣ ንቀት ነው ብላም በማሰቧ ትምህርት ለመስጠት ተወስንና በሃሪ ትዕዛዝ መጀመሪያ ናመን የሚንጁን ጓደኛ ማለት ነው አፍነው በመውሰድ ስልኩን ይቀሙታል። ከዚያም በናም ስልክ ለሚንጁ ሚሴጅ በመላክ ከትምህርት ቤቱ ኋላ ግቢ እንድትመጣ ያደርጋሉ። ምስኪኗ ሚንጁም ናም የሚፈልጋት መስሏት ብቻዋን ትሄዳለች። እዚያ ስትደርስ ግን ሃሪ ሁለቱ ጓደኞቿና በርካታ ወንበዴዎች ነበር የጠበቋት። በዚህ ጊዜ ግን ሚንጁ እንደ አባቴ አንገቴን ደፍቼ አልኖርም ብላ ፊት ለፊታቸው ትጋፈጣቸዋለች። ሃሪንም መሬት ላይ ዘርራ የገዛ ጓደኞቿ ፊት ታዋርዳታለች። የአባቷ ልጅ ይላል። ነገር ግን በውርደት ያበደችው ሃሪ ከመሬት ላይ አንድ ድንጋይ አንስታ በሚንጁ ጭንቅላት ላይ ታሳርፍባታለች። ሚንጁም
ወዲያውኑ መሬት ላይ ስትወድቅ ደሟ በየቦታው ይፈሳል። ተማሪዎቹም በድንጋጤ አምቡላንስ ለመጥራት ሲሞክሩ ወንበዴዎቹ ማስረጃ እንዳይኖር የሁሉንም ስልክ ይቀማሉ። በመቀጠልም ጎልድ ቲዝ የተባለው የወንበዴዎቹ አባል ለተባለው ሰው ደውሎ የሞተችውን ልጅ ሬሳ አስወግድልን ይለዋል። ሃሪም ስሙ አባቴ ሀብታሙ ጆ ነው፣ የገንዘብ ችግር ምንም የለብንም ብላ ትነግራቸዋለች። ሀብታሙ ጆ የተባለውን ሰው ሲሰሙ ግን ወንበዴዎቹ ወዲያውኑ ስራውን ይቀበሉና ሚንጁን የመኪና ኮፈን ውስጥ ከተዋት ይሄዳሉ። በመንገድ ላይ ሳሉ ግን የወንበዴዎቹ ቡድን መሪ ለማንኛውም ማስያዣ እንዲሆን በድብቅ የስልኩን ድምፅ መቅረጫ ይከፍትና ሃሪ ራሷ በድንጋይ ሚንጁን እንደመታቻትና ሬሳውንም ማስወግድልኝ ስትል የተናገረችውን ንግግር ይቀርጻል። ይህንን ሁሉ መዓት የሰማው ኪምም ወዲያውኑ ወደ ቤቱ ይመለስና በድብቅ ቁም ሳጥን ውስጥ ለብዙ ዓመታት ተቆልፎ የተቀመጠውን በወታደራዊና በውጊያ ዕቃዎች የተሞላ ቦርሳውን ያወጣል። አሁን ግን የተኛውን አንበሳ ቀሰቀሱት። በቀጥታም ወደ ወንበዴዎቹ ሕንፃ ያመራና በፊቱ የመጣውን ወንበዴ ያለምንም ምሕረት መፍጀት ይጀምራል። እንደ አጋጣሚ ሆኖም በአንድ ክፍል ውስጥ ሕገወጥ የሰውነት ክፍሎችን እያወጣ ለሀብታሞች የሚሰጥ ዶክተር ያጋጥመዋል። አሁንም አንዲት የታገተች ልጅን ሕይወት ለማጥፋት ሲዘጋጅ ይመለከታል። ኪምም አንድ መጥረቢያ አንስቶ ይሾተዋል። በሌላ በኩል ወና ባልደረቦቹ የኪምን ድምፅ ሰምተው ለማምለጥ በመስኮት ይዘላል። ነገር ግን ኪም አስቀድሞ በዘረጋው የማይታይ ሽቦ ተጠልፎ ይወድቃል። በመጨረሻም ኪም ይዘውና ጭንቅላቱን እንደ ዶሮ ውሃ ውስጥ እየደፈቀ ልጄ የት ናት እያለ ይጠይቋል። ግን በትዕቢት ምት በሙሉ የደካማ ሴት ነው የሚመስለው እያለ ለመቀለድ ይሞክራል። ኪም ግን ወንድነቱን ከኪሱ 1 ሳንቲም አውጥቶ በጣቶቹ መሃል ጨፍልቆ ያሳየዋል። ከዚያም ከቦርሳው ሽጉጥ አውጥቶ የውንጭን በጥይት ይመታውና እስካሁን ያልገደልኩ ልጄ ምናልባት በሕይወት አለች ብዬ ማመን ስለምፈልግ ብቻ ነው ይለዋል። በዚህ ጊዜ ስልክ ከጓደኛው ጎልድ መልእክት ይገባል። ኪምም ስልኩን አንስቶ ደውሎ ሊያናግረው ሲል ጎልድ ወዲያውኑ ይጠራጠራል። ምክንያቱም በጭራሽ በስልክ ደውሎለት ስለማያውቅ። ስለዚህ ጎልድ ለሰዎቹ ወዲያውኑ መረጃዎቹን እንዲያጠፉና ስልኩን እንዲሰሩት ያዛል። ግን ኪም ማየት የቻለው የመጨረሻውን መልእክት ብቻ ነበር። የልጅቷን ሬሳ አስቀድመን አስወግደነዋል የሚለውን አሳዛኝ መልእክት። ወይኔ የእውነት ሞታለች ማለት ነው። ከሞተች ግን ከምር ይደብራል። ይህች መልእክት የኪምን ልብ ተሰብረዋለች። በሞት አፋፍ ላይ ሆና እጁን ይዛ ከግፍና ከግድያ ሕይወት ወጥተ ለልጅ ጥሩ አባቱንላት ብላ የተማጸነችው ውድ ሚስቱ ቃል ትዝ ይለዋል። ያንን ቃል ኪዳን ለመጠበቅ ሲል ነበር ሕይወቱን ሙሉ የኖረው። ከዚያች ቀን ጀምሮ ማንነቱን ደብቆ ሙሉ ሕይወቱን ለልጁ ሰጥቶ ነበር። ነገር ግን ይህንን ሁሉ ዓመታት ታግሶም ቢሆን ልጁን ማዳን አልቻለምና በዓይኖቹ ውስጥ የቁጭት እንባ ይፈሱ ጀመር። ሽጉጡንም ጭንቅላት ላይ ደቅኖ የጎልድን አድራሻ እንዲናገር ሲያስፈራራው አንድ ያልተጠበቀ ነገር ይፈጠራል። ፖሊሶች ሕንፃውን ከበው በንዴት ያበደውን ኪምን ሳያስበው በቁጥጥር ስር ያውሉታል። ነገር ግን የፊልሙ ትልቅ ታሪክ የሚጀምረው እዚህ ጋር ነው። የኪም ጓደኛ ጃንግ በሬስቶራንት ውስጥ ሲደባደብ የነበረውን የድብድብ ቪዲዮ አንድ ሰው በስልኩ በድብቅ ቀርጾ ኢንተርኔት ላይ ይለቀዋል። ቪዲዮውም እንደ ሰደድ እሳት በፍጥነት ተሰራጭቶ መጨረሻ ላይ የሰሜን ኮሪያ ደህንነቶች ጋር ይደርሳል። የሰሜን ኮሪያ ባለስልጣናትም የጃንግን ውጊያ መመልከት ትተው የቪዲዮ ጥግ ላይ ለጥቂት ሰከንዶች ብቅ ያለውን የኪምን ፊት ሲያዩ ይደናገጣሉ። ወዲያውኑም አስቸኳይ ስብሰባ ይጠራሉ። ምክንያቱም ኪም ከብዙ ዓመት በፊት የሞተ መስሏቸው ስለነበር። ለእነርሱ ኪም ዝም ብሎ የኮበለለ ኤጀንት ሳይሆን ለደቡብ ኮሪያ አግዞ ሀገሩን የከዳ ትልቅ ባንዳ ነበር። ስለዚህ ዳይሬክተር ሊ ለተባለው የሰሜን ኮሪያ የስለላ ኃላፊ የቡድኑን ጨካኝና አደገኛ ገዳይ ወደ ደቡብ ኮሪያ ልኮ ኪምን እንዲገድለው ትዕዛዝ እንዲሰጥ ያደርጋሉ። በሌላ በኩል ደግሞ የደቡብ ኮሪያ ደህንነቶች ይህንን ቪዲዮ ይመለከታሉ። ዳይሬክተር ካንግ በድሮ ጊዜ ጃንግና ኪም አብረው የሰሜን ኮሪያን ድንበር እየጣሱ ብዙ አደገኛ ተልእኮችን ያከናውኑ እንደነበር ያውቃል። አሁን ጃንግ ጉልበተኛውን ሲያጉላለው የተቀረጸው ቪዲዮ ኢንተርኔት ላይ መለቀቁ የኪምን መሸሸጊያ ሊያጋልጠው እንደሚችል ስለተረዱ እንደ ኪም አይነት አደገኛና ውድ መረጃ የያዘ ሰው ሰሜን ኮሪያዎቹ ቀድሞ ከወሰዱት እንደሚበሉ በመረዳታቸው ኪምን ለማደን ፍለጋቸውን ይጀምራሉ።
የሰሜን ኮሪያው ጨካኝ ገዳይም ኪምን ለመግደል በሕገ ወጥ መንገድ ድንበር ጥሶ ወደ ደቡብ ኮሪያ ይገባል። የኪም ጓደኛ ጃንግም ፖሊስ ጣቢያ ታስሮ እንዳለ ሲያውቅ በቀጥታ ወደዚያ ያመራል። ሽንት ቤት ውስጥም አንድ የፖሊስ አባል አፍኖ ያግትና የፖሊሱን ዩኒፎርም ይለብሳል። በመቀጠልም ምግብ አድራሽ መስሎ ወደ ጃንግ ወዳለበት እስር ቤት ይገባል። ወዲያውኑም መሳሪያ ደቅኖበት ጓደኛ ያለበትን የኪምን አድራሻ ንገረኝ ሲል ያስፈራረዋል። ጃንግ ግን እምቢ ካለ እነዚህ ምስኪን ፖሊሶች እንደሚያልቁ ስለገባው ወዲያውኑ ነበር አድራሻውን የነገረው። ገዳዩም እንደሄደ ጃንግ እድሉን ተጠቅሞ ከዚያ ጣቢያ ማምለጥ እንዳለበት ይረዳል። ስለዚህ አንድ ተንኮል ይሸርባል። በድንገትም አጠገቡ ያለውን ፖሊስ ነርቶ ተደበደብኩ እርዱኝ እያለ መጮህ ይጀምራል። ሌሎች ፖሊሶችም በድንጋጤ ሮጠው ወደ ውስጥ ሲገቡ ጃንግ የተፈጠረውን ግርግር በመጠቀም ከፖሊስ ጣቢያው አምልጦ ይፈረጥጣል። በሌላ በኩል ደግሞ ወደ ወንበዴዎቹ ስንመለስ ጎልድ ሃሪ የሚንጁን ሬሳ አጥፋ ብላ ያዘዘችበትን የተቀረጸ የድምፅ ቅጂ ሲሰማ አብሮት ያለው ጓደኛው ለምን አባቷን በዚህ ድምፅ አስፈራርተን ብር አንቀበለውም ብሎ ይጠይቀዋል። ነገር ግን ጎልድ አባቷ ጆ ዝም ብሎ ቀላል ነጋዴ እንዳልሆነ ያስታውሳል። ድሮ ጉልበተኛ ከነበሩ የወንበዴ ቡድኖች ተነስቶ ድርጅቱን በጭካኔ የተቆጣጠረ ጨካኝ ሰው እንደሆነ ይነግረዋል። በመንገዱ የሚገቡ ሰዎችን በሙሉ በተሰበረ መስታወት ላይ በጉልበታቸው እንዲንበረከኩ ሲያደርጋቸው እንደነበር በገዛ ዓይኑ ያየውን ይነግረውና ከእንደዚህ አይነት አውሬ ጋር መጫወት የአንበሳ አፍ ውስጥ እጅን ከመክተት አይለይም ይለዋል። ከዚያም ወደ መዳረሻቸው ከደረሱ በኋላ ከመኪናቸው ወርደው ሚንጁ ያለችበትን የመኪና የኋላ ኮፈን ከፍተው ጎልድ ይህንን ሬሳ በፕላስቲክ ጠቅልላችሁ ጣሉት ብሎ ያዛቸዋል። ነገር ግን አንዳቸውም ቢሆኑ የሚንጁ ጣቶች ላይ የሚታየውን ትንሽ እንቅስቃሴና የሕይወት እስትንፋስ አላስተዋሉም ነበር። ተመስገን፣ እኔ ደግሞ ደግሳለች ብዬ የሌለ ደብሮኝ ነበር። እናም የዛሬው ክፍላችን ሚንጁን ከኋላ ኮፈን ላይ አውጥተዋት ወደ ፕላስቲክ ከረጢት ሊከቷት ሲሉ እያሳየን በዚሁ ይጠናቀቃል። የዛሬ ክፍላችንም በዚህ አጓጊ ሁኔታ ይጠናቀቃል። በጥቂት ቀናትም ቀጣዩን ክፍል የምለቅላችሁ ይሆናል። ቪዲዮን ከወደዳችሁት ላይክ፣ ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ፣ ሁልጊዜም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። በቀጣዩ ክፍል እስከምንገናኝም ይመቻችሁ። ሌሎች የቻናላችንን ቪዲዮዎች እንዲመለከቱ ጋበዝኳችሁ።